ሰላም ጤና ይስጥልኝ እንደምን ውላችኋል አድማጮቻችን። ከሰበዝ ኢትዮጵያ ፕሮግራማችን ሰዓቱን ጠብቆ ከእናንተ ጋር ቆይታ ሊያደርግ በስቱዲዮ ተገኝተናል። እያዳመጣችሁ ያላችሁት ከመናኸሪያ ኤፍኤም 99.1 ዘወትር 40 ምሽራሽ ከ11 ሰዓት እስከ 12 ሰዓት እንዲሁም እሁድ ከቀኑ 8 ሰዓት እስከ 9 ሰዓት ተሻሽሏል። ሰዓታችን ከ8 እስከ 10 አድገናል። ከእናንተ ጋር ቆይታ እናደርጋለን። ዛሬ በስቱዲዮ አብራችሁ ቆይታ የምናደርገው እኔ ሀና ሰምረ ምዕራፍ ጌታ ነው ማፊ በቴክኒኩ ደግሞ ሄኖክ አለ። እኛ ብቻ አይደለንም ዛሬ እንግዳም ጋብዘናል። አባትና ልጅ አድማጮቻችን ዛሬ በጣም ቆንጆ ቆይታ እንደሚያደርጉ ባለሙሉ ተስፋ ነን። እንግዶቻችንን ከሙዚቃ ግብዣ በኋላ አስተዋውቀን ወደ ጉዳያችን እንገባለን። ለመግቢያ ሙዚቃ አድምጠን በድጋሚ እንመለሳለን። መልካም ቆይታ። ተመልሰናል አድማጮቻችን። ፕሮግራማችን ሰበዝ ኢትዮጵያ ነው። በመናኸሪያ ኤፍኤም 99.1 ወደ እናንተ እየደረስን ነው። አግናለን ለአድማጮቻችን ድጋሚ ለማስታወስ ያህል ሰበዝ ኢትዮጵያ ፕሮግራሙን መነሻ ሲያደርግ ያልተነገረላቸው ያልተወራላቸውን አባቶች ወደ ሚዲያ በማውጣት ለአባቶች ምሳሌ በመሆን ከኛ ጋር ቆይታ እንደሚያደርጉ ብዙ ጊዜ ስንናገር ነበር። ታሪኮችን በመላክም ከዚህ በፊት ብዙ ፕሮግራሞችን ሰርተናል። ዛሬም እንግዲህ እንደተለመደው በሶሻል ሚዲያ የተዋወቅናቸውን አባትና ልጅ ሻምበል ነገደ ገበየሁ እና ልጃቸው ያድአይል ነገደ ከኛ ጋር ቆይታ ሊያደርጉ በስቱዲዮ ተገኝተዋል። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ስለመጣችሁ በጣም ነው የምናመሰግነው። ስለጠራችሁ እናመሰግናለን። መልካም እንግዲህ ከነሱ ጋር ቆንጆ ቆይታ እናደርጋለን። አሁን ወደ ሻምበል ነገደ እንመለስና እንኳን ደህና መጡ ብያለሁ። በድጋሚም እንኳን ደህና መጡ። እስቲ ወደ ልጅነቶት ውሰዱኝ። እርሱ መልካም አባት ለመሆኑት የልጅነቶት ያለፉት ልጅነት አስተዋጽኦ ያደርጋልና እስቲ ስለ እድገቶት ተወልደው ያደጉበትን አካባቢ እንደው አጠቃላይ ያለውን የልጅነቶትን ጊዜ ንገሩ። ኦኬ፣ ተወልጄ ያደግኩት በጎጃም ክፍለ ሀገር በድሮ አጠራር ቲሊሊ የምትባል ከተማ ነች። ከተማ ሳይሆን እኔ ወደ ገጠሩ 11 ኪሎ ሜትር 12 ኪሎ ሜትር ወደ ውስጥ ገብቶ በአቡነ ማርያም የምትባል ቦታ ነው ተወልጄ ያደግኩት። እስከ 4ኛ ክፍል አባቴ ገበሬ ነው እና እስከ 4ኛ ክፍል እዚያው በአካባቢያችን ተምሬ ከ4ኛ ክፍል በኋላ ለአባቴም ለእናቴም ሳልናገር ጎበዝ ተማሪ ነኝ። በዛው ላይ ደግሞ ታታሪ ሰራተኛ ነኝ። በ11 ዓመቴ ኦልሬዲ 4ኛ ክፍል ነበር እና ከ4ኛ ክፍል በቀጥታ ማር ምናምን ሸጬ ገጠር ውስጥ ማለት ነው። ያንን ማር የሸጥኩበትን ገንዘብ እጄ በቁምጣ ሱሪ እና በብራሱ ጫማ ምንም ዘመድ የለኝም አዲስ አበባ ዝም ብዬ መጣሁ። ለእናቴም ለአባቴም ሳልናገር ከዛ በኋላ ያረፍኩትኝ መርካቶ ድሮ አውቶቡስ ተራ የነበረው አመዴ ገበያ የሚባለው አሁን ማለት ነው። እዛ ነው ያረፍኩትም። ታሪኬ ማሳቅም ማሳዘንም የሚጀምረው ከአመዴ ገበያ ነው እና አመዴ ገበያ የምስራች ሆቴል የሚባል ታውቁታላችሁ? የምስራች ሆቴል የምትባል እዛ አጠገብ አለች እና ታሪኬ ጥንካሬንም አለማወቄንም ምኔንም ሁሉንም መሰረት የምትጀምረው ከዛ ነው። ከአውቶቡስ ከወረድኩ በኋላ ማለት ነው እና በተፈጥሮ አስተዋይ ነኝ። ባየሁት ነገር መማር እግዚአብሔር የሰጠኝ ጸጋ ነው። ተመሪው ሳይሆን አይቼ አንድ ነገር ብዙ ነገር ዲቴል ጠለቅ ብዬ የመመራመር የተፈጥሮ ጸጋዬ ነው ብዬ ነው የምወስደው። ስለዚህ ከዛች ከአመዴ ገበያ ይጀምራል የኔ የኑሮ ፈተና። ውጣ ውረዱ ከዛ ነው የሚጀምረው። አዲስ አበባ እንዴት ተቀበለችው? አዲስ አበባ ስገባ እንጦጦ ላይ ስደርስ በጣም ነው የገረመኝ። እንግዲህ እኔ ከገጠር ነው የወጣሁት። ከገጠር ወጥቼ ቀን ሙሉ ስንጓዝ ብለን ከአውቶቡስ አልወረድኩም። ውሃ ጠምቶኝ እንግዲህ አለማመን ነው የምልሽ። አውቶቡሱ ወይ ጥሎኝ ይሄዳል ወይ ደግሞ አላቅም። ብቻ ግን ከአውቶቡሱ ሳልወርድ ምግቤንም ሙዝ በመስኮት ገዝቼ ነው የበላሁት እና አዲስ አበባ ስደርስ እንጦጦ ላይ ስደርስ ያኔ ሲሚንቶ ፋብሪካው አሁን እዚህ ጎተራ ጋር ያለው ማለት ነው በጣም ጭሱ ይጨስ ነበር እና ተቃጠለ ቤት ብዬ ጮኩኝ። እዛ አውቶቡሱ ላይ ያለው ቤት ተቃጥሏል
ይሄ ራሱ አለማወቅ ነው እንግዲህ እና ወደ እውቀት ባህር እየገባው መሆኔን ከዚያ ሲሚንቶ ፋብሪካ ምን ብዙ ነው እንግዲህ የህይወት ውጣ ውረድ ከዚህ ይጀምራል። አይ ጥሩ። እርስዎ ስኬታማ አባት ነው። 6 ልጆች ያሳድገዋል። ኦልሬዲ 6ቱም ወደ ፍሬ እየደረሱለት ያሉበት ሁኔታ ነው ያለው እና እስቲ አባትነትን እንዴት ይገልጹታል? አባትነት ትልቅ ኃላፊነት የሚጠይቅ ነገር ነው። አንድ ቤተሰብ ለመገንባት ብዙ ቻሌንጆችን ልታልፍ ይገባል። ቅድም እንዳልኩሽ ከባል ሀገር መምጣቴም ጠቅሞኛል እና ትምህርቴን በጥሩ ሁኔታ ተምሬ ቤተሰብ ከመመስረቴ በፊት ምን አይነት ቤተሰብ መገንባት እንዳለብኝ በእውነት ትዳር ከመያዝ በፊት አቅጄ ነው የተነሳሁት። ምክንያቱም ልጆቼ እኔ ያሳለፍኩትን ህይወት እንዲያሳልፉ አልፈልግም። በፍጹም ፈቃደኛ አይደሉም እና ከመጀመሪያው ጀምሮ አእምሮዬ ላይ ከአመዴ ገበያ ጀምሮ ባለማወቄ ነው። አመዴ ገበያ ላይ እኔ ሰኔ 21 1961 ነው የመጣሁት እና ከነቀኑ ከነምኑ አረሳም። ኃይለኛ ዝናብ ነበር። ያ ዝናብ ጎርፍ ይሄዳል አስፋልቱ ላይ። አለማወቅ ምን ያህል በሽታ እንደሆነ እንድትረዱ ሊፈልግ ነው እና ዝናቡ ጎርፍ ይሄዳል በአስፋልት ላይ ንጹህ ውሃን እኛ ለአገር ቤት ለኖረ ሰው ያ ነገር ንጹህ ውሃን በቃ ሃይላንድ ማለት ነው በአሁኑ እና ከአውቶቡስ እንደወረድኩ የመጀመሪያ የጠጣሁት እሱ ነው። ውሃ ተቃጥዬ ነበር እና ህዝብ እንደዚህ አንቆ ያዘኝ። ትፋ አሉኝ። ብዙ ነገር ነው እና የሚያስቅ ትልቅ ቲያትር ሊወጣ የሚችል ነው በአሁኑ ሰዓት እና ከዛ ጊዜ ጀምሮ ነው ቤተሰብ እንዴት መመስረት አለብኝ ያደግኩ እየበሰልኩ በሚሄድበት ሰዓት ላይ እኔ ያሳለፍኩትን የኔ ልጆች ማሳለፍ የለባቸውም የሚል ኃይለኛ የሆነ ሁለት ነገር አእምሮ ላይ ተፈጠሩ። እነዚያም አእምሮ ላይ የተፈጠሩት አንደኛ ድህነት፣ ሁለተኛው ድንቁርና ወይም አለመማር። እነዚህም ከፍተኛ ጥላቻ አእምሮ ላይ ተፈጠሩ። ስለዚህ ድህነትን በመስራት ድንቁርናን በመማር ከዘሬ ማጥፋት እንዳለብን ቆርጬ የተነሳው። ስለዚህ ትዳርም ሲይዝ በቤተሰቤ ላይ ይሄ ሁለቱ በሽታዎች እንዳይጋቡ የመጨረሻው መስዋዕትነት ለመክፈል ተዘጋጅቼ ነው የገባሁት። በእርግጥም ደግሞ ቻሌንጅ አድርጊያቸዋለሁ። ተሳክቷል፣ በሚገባ ተሳክቷል። ከዚህ ላክልበትና ከዚህ ሀሳብ ሳንወጣ እንግዲህ ጋብቻ ዛሬ የተመሰረተ ነገር አይደለም። ከጥንት ጀምሮ ከአዳምና ሔዋን ሀገር የሚመሰረትበት ትውልድ የሚተካበት መንገድ ነው። ግን እስካሁንም ድረስ በቤት ውስጥ የአባት ድርሻ የእናት ድርሻ እየተባለ መከራከሪያ ሀሳብ ሆኖ ይቀጥላል። አይ አባት ይሄን ማድረግ አለበት እናት። አንዳንዶች ደግሞ የአባት ድርሻ ባለመወጣት የእናት ድርሻ ባለመወጣት ባለማወቅም ጭምር ትዳር ሲፈርስ ቤት ሲበጠበጥ እናያለን። እና እንደ እርስዎ ከእርስዎም ልምድ ልጆቹን ባሳደጉበት መንገድ በቤት ውስጥ የአባት ድርሻ ምንድን ነው ይሄ ብለው የአባት አስተዋጽኦ አሁን ለምሳሌ በቤት ውስጥ አባት ይሄን ማድረግ አለበት። በእኛ ፕሮግራም አባት ምንድን ነው ሲባል የእግዚአብሔር ትከሻ ብለን ነው የምናስበው። የእግዚአብሔር ትከሻ ማለት የሚታቀፍ የሚለቀስበት የሚደሰቱበት ሁሉን ነገር የሚነግሩት ትከሻ የለም የሚችል ሁሉ የሚናገር ልክ እንደዛ አይነት ትከሻ ነው። እና እርሱም ይሄ ትዳር አሁን በዘመናችን እንደናንተ እድለኞች አይደለንም። ብዙ አይነት ትዳር ነው የምናየው። ማለት በጣም ትዳር እየፈረሰ ያለበት ነው። እና ከዛም አንጻር እንደው አንድ አባት ነኝ የሚያስብለው በቤቱ ምን ቢያደርግ ነው? ምንስ ቢሰራ ነው ይሄ ትክክለኛና ቀጥተኛ አባት ነው የሚያስብለው ልጆቹንም ለስኬት የሚያደርስበት መንገድ? አባት የፈለገውን ቢሆን የፈለገው በኢኮኖሚም በምንም የዳበረ ቢሆን ጥሩ ትዳር ካልያዘ ቤተሰብ ይመሰረታል ብዬ አላምንበትም። ትልቁ በባልና ሚስት መካከል የመጀመሪያ እምነት መኖር አለበት። ልጠረጥራት አይገባኝም። በየትም አቅጣጫ ትሂድ በየትም ትሂድ ሚስቴ ታማኝ ነች ብዬ ራሴን ማሳመን አለብን። ለሚስቴ ተገዢ መሆን አለብኝ። ተገዢ ሲባል እሷ የበላይ ሆና ምናምን አይደለም። በእኩልነት የተመሰረተ
ትንፋሿን እያዳመጥኩኝ አስተሳሰቧን እያዳመጥኩኝ ሚስቴን ሳፖርት ካደረኳት እሷ ደግሞ ሳፖርት ካደረገች ልጅ ለማሳደግ ኑሮ በጣም ቀላል ነው። ትልቁ ነገር አንቺ ለባለቤትሽ አንቺም ታማኝ ሆነሽ መገኘት፣ ባለቤትሽ አንቺነትሽን ውስጥሽን አውቃ። እኔ አሁን ለምሳሌ የስራ አጋጣሚ ሆኖ አመሻለሁ። አምሻሽ ስልሽ እስከ 3 ሰዓት እስከ 4 ሰዓት ማመሽባት ትደውልኛለች። ቆይ ይሄን ስራ ጨርሼ እመጣለሁ እላታለሁ። ቀጥታ እኔ ከቢሮዬ ወይም ከስራዬ ቦታ በቀጥታ ቤቴ ነው። ከዚያ ልጆችን ሚስቴን ስሜ እግሬን ታጥቤ መተኛት ነው። ስለዚህ ምንድን ነው የራስሽ መስዋዕትነት ይጠይቃል፣ ዝም ብሎ አይደለም። ስፔሻሊ ባለቤትሽን ሪስፔክት ማድረግ አለብሽ። እንደ እናት ማየት አለብሽ። እንደ እህት ስፈልግ እህቴ ነች፣ ጓደኛ ስፈልግ ጓደኛዬ ነች፣ ሚስት ስፈልግ ሚስቴ ነች። ስለዚህ እንደዛ ሆነሽ መገኘት ማውራት አይደለም። አሁን ለምሳሌ እዚህ በማውራው ነገር ላይ ምናልባት ዝም ብሎ ቀደዳ ሊመስል ይችላል። ቀደዳ አይደለም። ቤተሰቤም ጎረቤቴም ያውቃል። እኔ ለእሷ ጫማ ሆኜ ነው የምኖረው። በኩልነት ነው። ታዲያ ጫማ ስልሽ በታችነት አይደለም። ስለምወዳትም ስለማከብራትም እሷን በትክክለኛው መንገድ ስለምትሄድ ልትከበር ይገባታል። በደንብ ነው የሚያከብራት እና ይሄ ነው ትልቁ የኑሮ ሚስጥሩ። ልጆችሽን በዚያ ነው ሼፕ የምታደርጋቸው። ለልጆችሽ በጣም ግልጽ፣ ለትዳርሽ በጣም ግልጽ ከሆንሽ የማይቀረጽ ነገር የለም። ይቀረጻል። በደንብ ነው የሚቀረጸው። በደንብ ነው የሚቀረጸው። እኔ በተግባር አውያለሁ። 6 ልጅ ትልቅ ደረጃ ላይ ደርሰዋል። ዶክተሮች አሉ፣ ኢንጂነሮች አሉ። ኦኬ፣ በሌላ ፊልድም ደግሞ የተሰማሩ አሉ። ስለዚህ ምንም የማይቻልበት ምንም ምክንያት የለም። ዋናው ነገር አንደኛ ለትዳርሽ ታማኝ፣ ኦኬ፣ ከተለያዩ ሱሶች ተቆጥበሽ ጤንነትሽን ጠብቀሽ የስራ ሰዓትሽን አክብረሽ እና እኔ በበኩሌ በነገራችን ላይ ብዙ ሰዓትን ማሳልፈው በስራ ነው። ለምሳሌ መጠጥ ምናምን ጓደኞቼ ምናምን ሲሉ እኔ አልጠጣም፣ በተፈጥሮ አልወድም። ይሄ ማንም ጓደኞቼም ይመሰክራል፣ ጎረቤት ይመሰክራል። አልጠጣም። ሙሉ ህይወት ሙሉ ሰዓቴን ማሳልፈው በስራ ነው። ባለቤቴ በጣም ሳፖርቲቭ ነች፣ በጣም ትደግፈኛለች። ባለቤቴ ባትደግፈኝ ትንሽ ወጣ ያላስተሳሰብ ነበረኝ። ማለት ነገሮችን ሁልጊዜ የማድረግ ትዳር ከመያዜ በፊት ነው። ትዳር ከመያዝኩ በኋላ በጣም የተረጋጋ ህይወት ነው የምኖረው። እሷ ነች ያረጋችኝ፣ ባለቤቴ ነች ያረጋችኝ። እሷን ካየሁበት ቀን ጀምሮ እኔ እንጃ እግዚአብሔር ምን እንዳደረገኝ አላውቅም። ረጋሁ፣ በቃ ረጋሁና በአንድ ጊዜ ነው ይችላል። ይሄማ ፍቅር ነው እንጂ ፍቅር ነው አላውቅም። የማውቀው ነገር የለም። ግን በአይኔ ለስራ ጉዳይ ቢሮ የመጣች ቢሮ መጣ። እግሯን ካየው ደነገጥኩ። እግሯ ቆንጆ ነው። እግሯን አየው ደነገጥኩ። ከዛ በኋላ አይኗን ሳይ ደግሞ በጣም ያስደነግጣል። እና እግዚአብሔር ጥንቅቅ አድርጎ የሰራት ነች። እና የሚገርምሽ ነገር እኔ ሴት ልጅ ፈርቼ አላውቅም ከዛ በፊት። ያን ጊዜ በጣም ፈራሁ። በቃ ለምን እግዚአብሔር ያን ፍርሃት እንደለቀቀብኝ አላውቅም። እነዚህ ፍሬዎች ይፈጠሩ ብሎ እንደሆነ አላውቅም። እና ከዛ ጊዜ ጀምሮ አክብሬያት ነው የምኖረው። እና በመጀመሪያው እሷን ከማወቄ በፊት የነበረኝ ስነ ምግባር ብቀጥል ኖሮ እንግዜ በህይወት ላልኖር እችላለሁ። እነዚህ ወይ ሞቼ ወይ ጎመን ወይ ግራዋ ወይ ደግሞ ባህር ዛፍ ሆኜ ልገኝ እችላለሁ። ምክንያቱም የእሷ አስተዋጽኦ ትልቁ ነው በቤተሰብ ውስጥ። እና አሁን እኔ አባት ነው ብቻ ክሬዲቱን ለእኔ ብቻ መሆን የለበት። ልጆችን ተረዳድተን ያሳደግኩት በቃ። እና ልጆችን በግልጽነት ነው ያሳደግ። ለባለቤቴ ግልጽ እንደሆንኩት ሁሉ የተወለዱ የመጀመሪያ ልጃችን ግልጽ አድርገን አሳደግን። የሚቀጥለውን አሳደግን። የሚቀጥለውን ሁሉም ሰክሰስፉል ነው የሆኑት በቃ። እና ቅድም ነግሬሻለሁ እንዳትረሺ፣ 2 ቂም አለኝ ብዬሻለሁ። አንደኛው በድንቁርና
ሁለተኛው በድህነት። ስለዚህ እነዚህን ሁለቱን ሳልቀብር እኔ ወደ ጥሬ ደርሶ መሄድ የለብኝም ብዬ ነው እስካሁን አልተጠራሁም አለሁ። እንግዲህ ለአንድ ትዳር መቆም አሁን በእርሳቸው አገላለጽ መዋደድ፣ መከባበርና መተማመን ዋናውን ነገር ይይዛል ማለት ነው። ትክክሉም እሱ ነው። አንድ ትዳር ላይ መተላለፍ፣ መከባበር ከተቻለ አንዱ አንዱን ማዳመጥ ከቻለ ማክበር ከቻለ ትልቁ ስኬት የአንድ ትዳር ይሄ ነው። ረጅም መንገድ የሚያስጉዘው ብዬ አስባለሁ። ደግሞም ነው። ያው እንግዲህ የልጆቹን ከስቱዲዮ በፊትም ስናወራ ነበረ ጥሩ ጥሩ ደረጃ እንደደረሱ ነግረውናል። እና ማለት በህይወት ውስጥ የተጠቀሙት ዘዴ ካለ የተለየ ምናልባት አሁን የገለጹትም ሊሆን ይችላል። በእርግጥ ግልጽነቱም ጥንካሬውም ምኑም እንዳለ ሆኖ ግን ከያድኤል ጋር ቪዲዮ ሲሰሩ ምን አይተን ነበረ? ያው ፕራንክ እየሰራቻችሁ ነው የሚታየው እና በዛም ነው የሚያየናቸው። የሆነ ቪዲዮ ላይ እሷ ያልሆነ አለባበስ ለብሳ ፕራንክ ልታረጎት እኔ አንቺን መቼ ነክቼሽ አላውቅም አይነት ነገር ይሏታል። መምታት ማለት ነው። ብዙዎቻችን ደግሞ እንደውም የድሮ ልጆች ተቀተን ተቆንጥጠን ነው ያደግነው እና በጣም የተለየ ስለሆነብኝ ነው ለእኔ። አባቶች እንደውም ይፈራሉ እኮ እናት መደበቅ መሸሸግ፣ አባቶች ደግሞ የግርፊያውን የዱላውን ነገር ወደ እነሱ ነበር የምንሰጠውና ነክቼሽ አላውቅም እንደውም እነግርልሃለሁ የሚባለው አባትህ ይምጣ ተብሎ ነው። ሌላ ቤተሰብ ላይ አባትህ ሲመጣ እነግረዋለሁ አስገርፋለሁ ምናምን እንደ ብዛቻ እንደ አለቃ ነው። እና የእርሶ ግን የሚቀጡበት መንገድ ምንድን ነው? ቤት ልጆች ሲያጠፉ እናንተ የምትቀጡበት መንገድ ምን አይነት ነው? እኛ ቤት አባት ይምጣ ተብሎ ማስፈራሪያ እንኳ ምናል ተገላቢጦሽ ነው። በእውነት እውነቴን ነው። ተገላቢጦሽ። እኔ ቤት አልፈራም። የሚፈራ አንድ ሌላ ሰው አለ። እናትየው ነው የምትፈራ። እኔ አልፈራም። ልጆቹ አይፈሩም። በጣም ነው ሪስፔክት የሚያደርግ። ይሄ ምንድን መሰለሽ፣ እኔ ልጆችን ፊዚካሊ አልቀጣም፣ በተአምር አልቀጣም። ልጆችን የሚቀጣው በሁለት አይነት መንገድ ነው። አንደኛው በጣም ፍሬንድ አድርጌ በመያዝ እና የሚፈልጉትን ነገር በማሳጣት። ይሄ ምንድን ነው የሚፈልጉትን ነገር ማሳጣት ማለት እንዴት ነው? ለምሳሌ ልምድ ይኖራቸዋል ከኔ ጋር ከስራ ስመለስ ሻይ ቤት ሆነ አንድ ካፍቴሪያ ሄዶ ትንሽ ሪላክስ ሆነ የመምጣት ልምድ አላቸው ልጆቼን። እንደዚህ አይነት አስለምዳቸው። ከስራ ስመጣ የመጀመሪያ ስራዬ ከትምህርት ቤት የዋሉበትን እናትየዋ ቼክ ታደርጋለች። ምን ችግር አለላታል? ምንም ችግር የለም በጥሩ ሁኔታ ነው ያሉት ትለኛለች። ሪላክስ ላድርጋቸው ብዬ ወጣላለሁ በግሬ ቅርብ ነች እና ኬክ ምናምን እንደዚህ ምናምን ጋብዛቸውና ከዛ ውስጥ የረበሸች ልጅ ካለች አንቺ ይህን ስላረበሽ ይሄ ቅጣት ነው አትመጭም ከኛ ጋር ብለን ነጥለናት እንሄዳለን። ነጥለተነ በጣም ነው ሪቴት የምትሆነው። ከዛ በኋላ ምን አደርጋለሁ መሰለሽ፣ ያንኑ አድርጌ አልተኛም። በነገራችን ላይ እኔ ልጆችን እንደዚያ ካደረኩ በኋላ እንባዬ ነው የሚመጣው እና ያሳዝኑኛል። ከዛ እኔ ምንድን ነው የማደርገው? ኢሚዲየትሊ ፕሮግራሜ ነው ባለቤት ሌሎቹን ወደ ሌላ ክልስ ስላስገባ ያችን የተቀጣቸዋለች ተመልሰን የብቻዋን እጃት በመኪና ወጣሉ። ምንም አልቀረባትም አይደል? ስፔሻል ታይም አገኘች። አዎ። እና ያው በሌላ ለመግለጽ ያህል ፖለቲካል ስራ እሰራለሁ እዛ ላይ። የፖለቲካ ስራ ማለት እንዴት ነው? ያቺ የተቀጣቸዋለች ምን አደርጋታለሁ? ሚስጥር እነግርሻለሁ። ሁሉ ነገር ጋብዣት ምናምን ከነገርኳት በኋላ ሚስጥር እነግርሻለሁ፣ ለእህትሽ ለእናትሽ ምናምን እንዳትናገር ብዬ ብሬን ዎሽ አደርጋታለሁ። ምንድን ነው እሱ? ምንድን ነው እኔ በጣም ነው የምወድሽ፣ ከልጆቼ ሁሉ ተለይተሽ አንቺ ልዩ ነሽ እላታለሁ። ይሄን ብትናገር ወዮልሽ ከኔ ጋር ትጣሊያለሽ። እና ይቺ ልጅ ምን ታደርጋለች? በራሷ ለግሏ አድርፓ አባቴን ብቻዬን የሚወደኝ ብላ ትይዘዋለች በሚስጥር። ይሄ ስድስቱም ያደጉበት ለእያንዳንዳቸው ብቻ ብቻቸውን ባያጠፉም ወስጄ ያጠፋ እኔ እኮ አንቺን ነው የምወደው ብዬ በቃ የሆነ ብሬኖሽ አደርግና እያንዳንዳቸው የራሳቸውን ምስጢር ይይዛሉ፣ ይዘው ይኖራሉ። ይሄ ነው አንዱ ምንድነው የሚፈልጉትን ነገር ማሳጣት ያልኩሽ ይሄ ነው።
ሌላው የቅጣት አይነቴ አንድ ሁለት ልጆች ተቀጥተዋል። ትምህርት ቤት ይሄዱና ኬጂ ምናምን እያሉ ነው እና አንደኛ ክፍል ምናምን እያሉ ነው። ሰናይ እንደዚያ ሰናይ እና ማን ነው የተቀጣው? አንቺ ነሽ። እኔ ተጠቃዋኒ እዚህ ቁጭ አልኩት እና ሁለት ልጅ ነው እንግዲህ አሁን ከ6 ሁለት ልጅ ነው የቀጣሁት ማለት ነው። በዚህ ላይ አያታቸው የባለቤቴ አባት በጣም ማቹርድ የሆኑ ሰው ናቸው። በጣም በትምህርት የሚያምኑ ሰው ናቸው እና እሳቸውም ሳፖርት ያደርጉኛል። እናትየውም በዚህ ላይ በጣም ተግባራዊ ነው። ሳትሸራርፍ ተግባራዊ ነው የምታደርገው። ምንድን ነው የማደርገው? በቀጥታ አንድ ክፍል ቤት ውስጥ አስገባለሁ። ጠዋት እዛ ክፍል ውስጥ ትምህርት ቤት አይሄድም። ሌሎቹ ይሄዳሉ። ከዛ በመስኮት ነው ማንኛውም ነገር የሚጠይቀው። እዛ ቁጭ ብሎ ነው የሚውለው። በቃ አለቀ። የምትውለው እዚያች ልጅ እኔ ከስራ ውዬ ስመጣ ነው የምትለቀቀው። ምግብ ይሰጣታል ምናምን። ሰነፍ ተማሪ አያስፈልግም እዚህ ደደብ አይኖርም ተብሎ ተዘግቶባቸው ነው። እውነት ያደረኩትን ነው። ስለዚህ ነገ ጠዋት ማንም አይቀድማቸው። ደብተራቸው ምናምን ተሸክመው ያን እስር ቤት ማን ይፈልጋል? ሰዓት ደርሷል ብሎ የሚጨቀጭቁ እነሱ ናቸው። ይሄ ደግሞ በተግባራዊ አድርገው ውጤታማ ነው እና ሁለት ልጅ ነው የተቀጣው። ሰናይና ያዴል ናቸው። ሌሎቹ በእኔ ተቀጥተው ያውቁም። ያው እናትየዋ ትንሽ ጎሰም አለ የሚፈራ መኖር አለበት። ያው አንዳንድ ጊዜ ጎበዝ ነች ማለት ያው ትቀጣለች። በደንብ ነው የምትቀጣው። ወደ ያዴል ማውራት አለብሽ እዚህ ጋር ቀርቶሻል ሀሳቡ ራሱ። ምን አይነት አባት ናቸው አባትሽ? መጀመሪያ ተማሪ ናት። ራስሽን አስታውቂና ስንተኛ ክፍል ነሽ ወይም የትኛው የትምህርት ደረጃ ላይ ነሽ የሚለው ስሜ ያዴል ነገደ እባላለሁ። የሰከንድ ይር ተማሪ አስቱ አርኪቴክቸር ተማሪ ነኝ። እና ስለ አባቴ ስመልስ ያው አባቴ በጣም ከምወደው ጸባዩ መካከል በጣም ዲፕሎማቲክ የሆነ ሰው ማለት ብዙ ሰው እንደውም ኮሜንት ምናምን ነገር ይሰጠኛል። በጣም ሎጂካል የሆነ አባት ነው ያለኝ። ምንም ማለት መጥፎ ነገርም ሆኖ የማሳመን ኃይል ካለ ፐርስዌድ ካደረኩት በደንብ ማመን የሚችል ሰው ነው። በነገሮች ያምናል እና ያንን ነው እና ግልጽ ነው በጣም ሲያሳድገን ይሄን ያክል ተደባብቆ ለልጅ አይሆንም ምናምን የሚባል ነገር የለም። አብዛኛውን ግልጽ አድርጎ ስለሆነ ያሳደገን አት ሰም ፖይንት ላይፌ ላይ በጣም የጠቀመኝ ነገር በጣም ግልጽ ነኝ። ሰው አልፈራም። ሞር ኮንፊደንት እንዲኖረኝ ካደረጉ ጸባዮች መካከል እነዛ ውስጥ ናቸውና በጣም ደስ የሚለኝ ጸባዩ እሱ ነው። ተወዳጅ አባት አለኝ እያልሽ እንዴ? ትናንትና ስደውልልሽ ይሄ እንደው ሬዲዮ ላይ ከቀረብን ምን ጥያቄ ቢጠይቅ ደስ ይሻል አባትሽ ይሄ ቢጠይቅልሽ ስላት ምን አለችኝ? ማለት ማላቀው አባቴ በጣም ግልጽ ከመሆኑ ብዛት ስለ አባቴ ምንም የማላቀው ነገር የለም ማለት ነው። ማለት ጥያቄ የሚፈጥርባት ምንም ነገር የለምና በጣም የወደድኩት አነጋገር ነበር። ግን አይቀርልሽም ይሄ ድሉን ካገኘሽ እዚሁ ፊት ለፊት እንደው ጥያቄ ካለሽ አንቺ ከኛም በተጨማሪ ይሄን ቢመልስልኝ ደስ ይለኛል የምትለው ሀሳብ ካለ እድሉን እንስጥሽ። እስቲ እስከዛሬ አድበስብሰውብሽ የመለሷት ነገር ካለ እዚህ አሁን ላይ ጭንቅላቴ ላይ የመጣው ነገር ከዚህ በፊት ድርሰቶችን ይጽፋል። በጣም ያነብ ነበረ ከልጅነቱም ጀምሮ። እኛንም ያው አንባቢ ማለት አክቹሊ እህቶቼ ናቸው በደንብ ያነቡት። ወደ ፊክሽን ነን እኛ እና በዛ ላይ ድርሰቶችን እንትን ይጽፍ ነበር። ይሄ ግጥሞችን ምናምን አሉት ቤት ውስጥ የተቀመጡና ሳነባቸው አይገቡኝም። እውነቱን ለመናገር በጣም የሆነ እንትን ናቸው ሄቪ ናቸው እና ስለሱ የማውቀው ነገር የለም። እንደማውቀው ነገር የለም። ድርሰት እንደሚጽፍ ራሱ የሆነ ሰዓት ላይ ዲስከቨር ያደረኩት ድርሰት ሳይሆን ግጥም ነገር ይመስለኛል እና ስለሱ በደንብ ጠይቀው ደስ ይለኛል። መልካም ድርሰት አለኝ። በ1971 ዓመተ ምህረት የደረስኩት ድርሰት አለ። ይህ ድርሰት 100 አለቃ ሆኜ ነው እና ኦጋዴን ውስጥ ቀብሪ ዳህር የሚባል ሀገር አለ እና ጎዴ፣ ግማሹ ደግሞ ጎዴ፣ እዛ ነው የደረስኩት። 240 ገጽ ነው። ይሄ 240 ገጽ
ታይፕ ተደርጎ ምን ብሎ ቁጭ ብሏል። መቶ አለቃ እያለሁ ምክትል መቶ አለቃ እያለሁ የደረስኩት ያ ድርሰት እንዴት መሰለሽ ቅኔያዊ ነው። ቅድም እንዳልኳቸው አገር ቤት ስላደግኩኝ ቅኔ ነው እና ለነሱ አይገባቸውም። ቅኔዎች አሉ፣ ብዙ ቅኔዎች አሉ፣ የቅኔ አይነቶች ማለት ነው። ያ ነው ለማንበብ ሞክረዋል እና ስለማይገባቸው 1-2 ገጽ ወይ ምናምን አንብበው ነው የሚተዉት እና ያ መጽሐፍ እስካሁን ያልታተመው ያው ምልሽ ድህነትን መትቼዋለሁ ብልሽ በልጆች እኔ ያቆሰልኩትና ልጆች የመቱት እንጂ ያን ያህል እንትን አይደለም። ያ አሁን እኔ ብር ቢኖረኝ ምናልባት እንግዲህ እነሱ እንትን ብለው ቢታተም ጥሩ መጽሐፍ ሊወጣ የሚችል ነገር ነው። እንግዲህ እግዚአብሔር አለ በሆነ ቀን ጥሩ እና ቅኔ ነው የመጽሐፍቶቹ በሙሉ ድርሰቶቹ በወጣትነት የጻፍኩት ማለት በ20 ምናምን በ24 በ25 ዓመት ዕድሜ ነው እና በጣም ቆንጆ ነው ብዬ ነው የማምነው። ቆንጆ ነው፣ ቅኔ ነው። በቃ በቅኔ ስለሆነ ነው የማይገባቸው እነሱ። ሌላ ነገር አይደለም፣ በሙሉ ቅኔ ነው። እንትኑ 3-4 ፍቺ ያለው ቅኔ ስለሆነ ዘይቤ ስለሆነ ዘይቤያዊ አነጋገሮች አሉት እዛ ውስጥ። ምንድን ወርቅ ሰምና ወርቅ አለው። ያንን ነገር እነሱ ብዙን ጊዜ አሁን የአማርኛ ትምህርት እነሱ ብናንተም ብዙ አይደለም። ስለዚህ በእኛ ጊዜ ግን ይሄ ነገር በጣም ሰዋሰው የሚባል ትምህርት ነበር እና በዛ የሰዋሰዋዊ ትምህርት ነው። እኔ ኮከበ ጽባህ ነው የተማርኩት እስከ 11ኛ ክፍል። ኮከበ ጽባህ ታውቁታላችሁ? ምናልባት ቀዳማዊ ኃይለ ሥላሴ እዛ ነው የተማርኩት። ከ4ኛ ክፍል ጀምሮ እስከ 11ኛ ክፍል እዛ ነው የተማርኩት እና በእኛ ጊዜ ሰዋሰዋዊ የሚባል የሰዋሰው ትምህርት አለ እና በጣም የተራቀቀ ቅኔ ነው። ለዚህ ነው ልጆች የማይገባቸው። እያንዳንዱን ደግሞ እኔ የተነተን ማለት ይሄ ነው ይሄ 240 ገጽ ምናምን አልችልም። ያው እንግዲህ ወደፊት ለህትመት እንደሚበቃ ተስፋ እናደርጋለን። እውነት ነው። ግን ያው ሰው ሲጽፍ ሲነካ ወይ የሆነ ነገር ውስጥ ሲነካ ነው የሚጽፈው ይባላል። እርሱ እንዴት መጻፍ ጀመሩ? ማለት የሆነ ነገር ታች ካልተደረገ ሰው ወደ ጽሁፍ አይገባም ይባላል። ብዙ ጊዜ አሁን ደራሲዎቹ እንዲህ አይነት ነገር አይቼ እንደዚህ በእንዴ ተሰጥኦ ብቻ አይደለም መነካትም ያስፈልገዋል ይባላል እና እርሱ እንዴት ጀመሩ? ያንን ልጽፍ የቻልኩትኝ ትክክል ነሽ። በጣም ነው የማመሰግንሽ ይህንን ሪኮርድ ማድረግሽ። እኔም ተነክቼ ነው። አስተዳደራዊ በደል ደርሶብኝ ነበር ኦጋዴን እያለሁ። ሚሊተሪ ቤት ውስጥ እንግዲህ አንዳንዴ የሚሰራው የማይሰራው እንግዲህ አእምሮ ያለውም የሌለው አንድ ላይ ነው የምንኖረው እና አስተዳደራዊ በደል ደርሶብኝ ስለነበረ ያንን ነገር የሆነ ሰው ነበረ ለሱ ነው የጻፍኩት ቅኔውን ማለት ነው። ከዛ በኋላ በጣም አንባቢ ነኝ በነገራችን ላይ። ለምሳሌ ፍቅር እስከ መቃብር ወደ 12-13 ጊዜ አንብቤዋለሁ። ፍቅር እስከ መቃብር አሁን ዘመናዊ ሆኖ በእንትን መጣ፣ በኦዲዮ መጣ። ኦዲዮ አሁን እንቅልፍ የሚያስይዘኝ ጠይቂያት እንደነሱ አይነት መጽሐፍቶች እንቅልፍ ከፍቼ እሱን እያዳመጥኩ ነው የምተኛው። እኔ ካላዳመጥኩኝ የሆነ መጽሐፍት ዓለም አላለም እሱን እያዳመጡ ነው እንቅልፍ ይዞኝ የሚሄደው። ባለቤቴና እኔ ኢርፎን አድርገን ነው ምንተኛው። እሷም የራሷን እኔም የራሴ እየተረዳሽ ነው። ስለዚህ አሁን ፍቅር እስከ መቃብር ፊዚካሊ 12 ጊዜ አንብቤዋለሁ። ኦዲዮ እንጃ ብዙ ነው አላስታውሱም። በቃ እና ተነክቼ ነው። በአስተዳደራዊ በደል ደርሶብኝ ነው ቅኔ መጽሐፍ። ከዛ በፊትም ትምህርት ቤት እያለሁ ሞካከር ነበር፣ ግን ኮሌክት ማድረግ መልቀም። ያው ድርሰት እንግዲህ የቧንቧ ውሃ አይደለም ሄደሽ አትቀጂው እና ስነ ጽሁፍ በአጠቃላይ የቧንቧ ውሃ አይደለም ሄደሽ ከፍተሽ ብትቀጂው ነገር አይደለም። እኔ እንዳውም አስታውሳለሁ የ10ኛ አብዮት በዓል ነው። እኔ ይህንን ስለምጽፍ ስለሚያውቁ ስለ 10ኛ አብዮት በዓል እንደዚህ ጻፋሉ። አብዮቱን የሚያደንቅ ማለት ነው። እንዲህ ከየት ላምጣው ፕሊዝ? እኔ ቧንቧ ውሃ አይደለም ቀድቼ አምጥቼ በባላ ያሰጣችሁ እስከ ማለት ደረጃ ደርሻለሁ። እና የሆነ ነገር ጫጭሬ የላቸው እነሱ አድንቀውታል። ጭሬ ሰጥቻለሁ እና ተጨብጭበዋል ማለት ነው። እና ከአስተዳደራዊ በደል ደርሶብኝ ነው። መነሻው አይቻለች አስታውሳለሁ። ጎዴ ነው እና
እሱ ቢቀር ደስ ይለኛል። ችግር የለም። ያው እኔ ሰው ተነክቶ እንደሚጽፍ ስለማውቅ ነው። ትክክል። መልካም እንግዲህ ማዕረጎትም ሻምበል ነው። አሁን ሲነግሩን በውትድርናውም በስራውም ዘርፍ ቅድም ከስቱዲዮ በፊትም ሲያወሩ ነበረ ቴክኒሻን መዋሪ እንደነበሩ ብዙ ትግል አድርገዋል እና በዚህ የህይወት ውጣ ውረዶት ውስጥ ለእኔ ከባዱ ጊዜ ይሄ ነበር። ምናልባት በልጆች አስተዳደግ ውስጥ ይሆናል። ከህይወት ዘመኑ የትኛው ዘመን ነበር ለእርሶ ከባድ ቻሌንጅ የሆነበት ጊዜ? ቻሌንጅ የሆነው አስመራ ውስጥ ነው። መፈንቅለ መንግስት ነበር መንግስቱ ኃይለማርያም እና በዛን ሰዓት እንግዲህ መፈንቅለ መንግስት ውስጥ ያው ፓርቲስፔት አድርጌያለሁ። ምንም የሚካድ ነገር የለም በሙያዬ ማለት ነው። እግረኛ አይደለሁም እኔ የቴክኒክ ሰው ነኝ። በሙያዬ ግን እነ ጀነራል መርድ ጋር ከፍተኛ የሆነ ግንኙነት አለኝ። እቅድ አወጣለሁ፣ ደግሞ ተምሬያለሁ። ስለዚህ በዛ አስተዋጽኦ ላይ ማርያም ግንብ የሚባል እስር ቤት አለ። 2 ዓመት ከ9 ወር ታስሬያለሁ በመፈንቅለ መንግስት። ከ2 ዓመት እንግዲህ እስር ቤት አንድ ሰው ሲቀመጥ ብዙ እንትን አለ። 5 ወር ትንሽ ሪቴትድ ሆኜ ነበር። ከሰው ጋር አልገናኝም። እንደኔ መፈንቅለ መንግስቱን ያካሄዱት ልጆች አሉ እነሳይ ምናምን አብረው ታስረናል ብዙዎቹ እና ለ5 ወር ያህል በጣም አዝኜ ነበር። ያኔ እንግዲህ ትዳር ባለቤቴ መፈጠሯንም አላውቅም። ትዳር የለኝም፣ ጎረምሳ ነኝ በዛ ሰዓት። ስለዚህ ያ እጅግ በጣም ፈታኝ ጊዜ ነበር። 2 ዓመት ከ9 ወር ከታሰርኩ በኋላ ግን የመሀል ዳኛው ሙያዬን ያውቃሉ፣ ተጠየቁ። የማይሆን ያው ሸወድኳቸው ማለት ይቻላል። ስለዚህ እኔ መንግስት ውጭ ሀገር ወስዶ ያስተማረ ይሄን ስለሰራ ነው። ይሄን ሰርቻለሁ። ተጠቃሚው ግን እኔ አይደለሁም። ምክንያቱም ያልተኩሱ ተኩሼ እኔ ሻዕቢያን አልገልም ወያኔ ነን። በነገራችን ላይ እኔ ተዋግቼ አላውቅም። ይሄ ነው ጀግና ነኝ ምናምን አለ። ጀግንነቴ በሌላ ነው፣ በቴክኒክ ነው ጀግንነቴ በዛ እንጂ እኔ ሚሊተሪ ስለሆንኩ እኔ ተዋግቼ አላውቅም። ይህን ስልሽ ፍሬ አይደለም ግን አላጋጠመኝም። ያው አሁን እኮ ጀግና በውትድርና ብቻ አይደለም፣ በብዙ ነገር ነው። ቅድም ብለው በድንቁርናውን ድህነቱን በማሸነፍ ነው። ግን ሙዚቃ ጋብዘን እንመለሳለን። ግን በመሀል የአድማጭ መልእክት እንስማና ሰላም ሰላም ሰበዞች አቦ ይመቻችሁ። ደግሞ ዛሬ እውነት አባት እውነት ወንድም እውነት አፍቃሪ የሆነ አባት አቅርባችሁ አፌን ከፍቼ እያዳመጥኳችሁ ነው። በጣም ጥሩ አስተማሪ ናቸው። ሲደመጡ እውነት የሚጣፍጥ አባት ናቸው። እድሜና ጸጋውን ይስጥልኝ በሉልኝ። ቲነኝ ከመገናኛ ስላጋራን ሀሳብ እጅግ አድርገን እናመሰግናለን። ሌሎች አድማጮችም የሚከታተሉን ሀሳብ መልእክታቸውን መላክ ይችላሉ። በ0919878899 የጽሁፍ መልእክት ላኩልን። ከእንግዶቻችን ጋር ያለን ቆይታ ይቀጥላል። ሙዚቃ ጋብዘን በድጋሚ እንመለሳለን። መልካም ቆይታ። ተመልሰናል። አድማጮቻችን እየተከታተላችሁ ያላችሁት ከመናኸሪያ ኤፍኤም ይቅርታ 99.1 ዘወትር 40 አመሻሽ ከ11 ሰዓት እስከ 12 ሰዓት እሁድ ደግሞ ከ8 ሰዓት እስከ 9 ሰዓት ወደ እናንተ የሚደርስላችሁ ሰበዝ ኢትዮጵያ እስከ 10 ሰዓት ይችን አንድ ሰዓት አለመድኩት። እስካምን ነው አሁን እቀበላለሁ። እንግዲህ ከእንግዶቻችን ጋር መልካም ቆይታ እያደረግን ነው። በአጋርነት ደግሞ ኬኬ አለ። ኬኬ እንግዲህ በአጋርነት ከኛ ጋር ቆይታ እያደረገ ነው። በጥቂት መነሻ ካፒታል እና የሰው ኃይል ከ4 አስርት ዓመታት በፊት ወደ ንግዱ ዓለም ስንቀላቀል ዓላማችን ተያይዞ የማደግና የመበልጸግ ነበር ይለናል። ኬኬ ኃላፊነቱ የተወሰነ የግል ኩባንያ ባለፉት 40 ዓመታት እየጎለበተ የመጣው አሁን ደግሞ የቢዝነስ አድማሱን በማስፋት በአክለሪክ ክር ማቅለሚያና በአዲስ መልክ የብርድ ልብስ ምርት በሙሉ አቅም መጀመራችንን ስናበስር በታላቅ ደስታ ነው ይለናል። ይህ ብቻ አይደለም። ኬኬ ቡናና ሰሊጥ የመሳሰሉትን ጥራጥሬዎች ወደ ውጭ በመላክ ልዩ ልዩ የመገልገያ ቁሳቁሶችን ወደ ሀገር ውስጥ በማስመጣትና በሪስቴት ግንባታ ዘርፍ ተሰማርቶ ይገኛል። በተጨማሪም የገቢ ንግድ ላይ ለኮንስትራክሽን ማጠናቀቂያ የሚሆኑ እንደ መስታወትና የተለያዩ ግብአቶችን በተለያዩ መጠንና ጥራት በማስመጣት ላይ እንገኛለን ይላቸዋል። ኬኬ ኃላፊነቱ የተወሰነ የግል ኩባንያ አጋራችን ስለሆናችሁ እጅግ አድርገን እናመሰግናለን። ቆይታችን ይቀጥላል። የአድማጭ መልእክት ላጋራና እንመለሳለን። እውነት ለመናገር እኔም በቅርብ አውቋቸዋለሁ። ደስ የሚሉ አባት ናቸው። ያዲኤልዬ እወዳቸዋለሁ በጣም። ለአባታችንም ረጅም እድሜ ከጤና ጋር እመኛለሁ
ገሊላ እንግዲህ ወዳጃችሁ ናት ላከችው። እውነት ነው እንግዲህ እኛም እያደረግን ባለው ቆይታ በጣም ተደስተናል። እንዲህም አይነት ሰው አለ ወይ እያስባልን ያለ ነው እና ጥሩ ባል እንግዲህ ለሚስቱ ገነትን ነው ቤቷ የሚፈጥርላት ይባላል። ገነትን ራሱን ነው የሚፈጥርላት ይባላል። እንዳትበሳጭ እንዳትናደድ ማድረግ የሚችል ባል በጣም እድለኛ የሆነች ሚስት ናት የምታገኘው ተብሎ ይታሰባል። እና ለሴት ልጅ ደግሞ በጣም ከባዱ ጊዜ እርግዝናዋ ነው። ይሄ ልትወልድ ይሄ 9 ወሯ በጣም ከባድ ጊዜዋ ነው። ያው ሰው ይዞት ነው እና በጣም ከባዱ ጊዜ ነው እና ብዙ ጊዜ የዛን ጊዜ የባሎች ተሳትፎ ቢኖርበት አብሮ ሁሉንም ችግሩንም አብሮ ቢያሳልፍ ተብሎ ይታሰባል። እና እስቲ እርስዎ ለባለቤቶት በእርግዝናዋ ጊዜ እንዴት ነበሩ? እኔ በምትረግዝበት ጊዜ በጣም ነው የምደሰተው። ለምን መሰለሽ? እሷ ቤት ውስጥ ለባምንት ስትል ይኖረችና ፕራክቲካሊ እኔ ሆኜ መገኘት የሚገባ ለሚስቴ ሆኜ መገኘት የሚገባኝ ሰዓት ነው ያ ነገር እና ስተረግዝ እኔ በጣም ደስተኛ ነው የምሆነው። ለምን እንከባከባታለሁ? ስንከባከባት ከ3 ወር ወይ 2 ወር ምናምን አካባቢ ያው ፔሬዷ መቅረቱን ስትነግረኝ እጅግ በጣም ነው ደስ ብሎ በዛን ቀን ወይ ጋብዛታለሁ ምናምን አለን። ከዛ በኋላ የሚጠነቀቁ ነገሮች አሉ። ለምሳሌ ሴት ልጅ ማህፀኗ በያዘበት ሰዓት ግራና ቀኝ ወይም ደግሞ ዝቅ ስትል ከባድ ዕቃ ስታነሳ ወይ ባሊ ስታነሳ ወይም ዝቅ ብላ እግሯን ለማጠብ ሶፋ ላይ ወይ ምናምን ቁጭ ብላ እግሯን ለማጠብ በምትበት ሰዓት ይሄ ሲሉ ሊጎዳም ይችላል፣ እሷም ትጎዳለች። ስለዚህ እኔ በጣም ኬር ነው የማደርገው። እግዚአብሔር ያክብራት፣ እሷም ታከብራለች። ከዛን ቀን ጀምሮ እስክትወልድ ድረስ እግሯን ዝቅ ብላ ስትነካ ካገኘ ወይም ልታጠብ ከሞከረች እንጣላለን። ጣልተን አናውቅም፣ ግን ያው አንዳንድ ፊቴ ትንሽ ቁጡ ስለሆነ ይከፋኛል። ልታስከፋኝም አትፈልግም። ስለዚህ እግሯን አጥቤ በፎጣ ጠርጌ ነው ማስተኛት እና በጣም የምደሰትበት ወቅት ይሄ ነው ማለት 3 ወር እንትን ብትል 6 ወሩን እኔ ደስተኛ ሆኜ የምሰራበት ለባለቤቴ የሆነ ያደረግኩላት ነገር ይመስል በቃ በጣም ነው የምደሰትበት። በዚህ ትልቅ ነው፣ ትልቅም እገዛ ነው። ግን በእኛ ማህበረሰብ ያው ወንድ ልጅ ዝቅም ሲል እንደው ማህበረሰቡ እንዴት እንዲያደረገ እንዲያደርጋል ብሎ ማህበረሰቡ ትንሽ የመውቀስም የመክሰስም ነገር አለውና እንደው ከአካባቢዎት እንደው ከቤተሰቦችዎት ሊሆን ይችላል ከጓደኛም ሊሆን ይችላል ይሄን በማድረጎት እንደው የከፋው የተናደደቦት ሰው የለም? ብዙ ጊዜ ይሄ ነው የሚሆነው። ይሄ ከቤተሰብ ከጓደኛ ይሄን አይቶ እንደው እንዴት እንዲያደርጋል የሚሉ ሰዎች ይነሳሉና እንዲህ አይነት ሰዎች በህይወቱ አላጋጠሙትም? በዚህ ነገር አጋጥሞኛል። ስሙን አልጠቅስም። በጣም ጓደኛዬ ነው፣ እንደ እናቴ ልጅ ነው የማየው። በአንድ ቀን በኋላ ተወው። በአንድ ቀን ግን ስም እግሯን ሳጥብ ደረሰ። በአጋጣሚ ቤት ተከፈተለትና ሲገባ አየ። ዝም ብሎ አይቶ ምንም አይነት ኮሜንት ሳይሰጥ ነው የወጣው። ማለት የመጣበትን ጉዳይ ምናምን አብረን ወጣን። ከዚያ የሆነ መዝናኛ ጋር ቁጭ አልን። ዝም አለ አሳልፎ። የሌላ ቀን ግን ትንሽ ሞቅ ብሎ አገኘሁት። በነገራችን ላይ እኔ ከጓደኞቼ ጋር አመሻለሁ፣ እንደሚጠጡ ጓደኛሞች ማለት ነው። እኔ አልጠጣም ብዬሻለሁ ቅድም፣ ግን አመሻለሁ። ለምን? ለፍቅር ነው፣ ለጨዋታ ለምናምን ነው። እና አንድ ቀን ሞቅ ሲለው ከኛ ጋር ቁጭ ብሎ ወንድ ይመስላል አለ። እንዲህ ምን ነው ምን ሆንካል? ምን ስንባል አሁንም ጓደኛችን እንዴ ምን ነካ አንተ ረፍ እንጂ ምናምን አለው። እኔ ምናምን አለ። እኔም አልገባኝም። በኋላ ያኛው ጓደኛችን፣ 3ኛ ጓደኛችን፣ 4ኛም አለ እንዴ ምን አደረገ የምትለፈው ምናምን ያው እንለካከፋለን ማለት ያ ጓደኛሞች ያምጫራቸው እንጫወታለን። እና ሚስቱን ሲያጠብ አላገኘሁትም እንዴ ምናምን ብሎ እዛ ተናገረ። በእርግጥ እኔ አሁን እሱ ያደገበት ማህበረሰብ አውቀዋለሁ፣ ኖሬበታለሁ። የእሱን ማህበረሰብ አውቃለሁ፣ መጥቀስ አልፈልግም። ክፍለ ሀገር ነው የእሱ ማህበረሰብ። እንደዚህ አይነት ነገር በሴቶች ላይ ያላቸው እንትን ጥሩ አይደለም፣ አውቀዋለሁ።
የእሱ ህይወት ሌላ ነው፣ የኔ ህይወት ሌላ ነው። እሱ ያደገበት ሌላ ነው፣ እኔ ያደገበት ነው። አባቴ በጣም ጎበዝ አስተዳዳሪ ነው የነበረው፣ ዲሞክራት ነው አባቴ። እና እኔ ከአባቴ የወሰድኩት ነገር አለ እዚህ ላይ። አባቴ በጣም ፍርደኛ ሰው ነው። አጥቢያ ዳኛ ነበረ ለአካባቢው። አጥቢያ ዳኛ ማለት ቀኛዝማች ነው በድሮ አጠራር ማለት ነው። እና የሚሰጠው ፍትህ እኛ ፍትህ ሲሰጥ ቁጭ ብለን እናያለን። እና እኔም ከዛ የወረስኩት ነው። ለማንም ሰው እንኳን ለሚስቴ እናቴም እህቴም ጓደኛዬም ገድል ፍሬንድም ለሆነችው አይደለም ለማንም ሴት ልጅ ክብር አለ፣ ለማንም ክብር አለ። ግን ያው ጓደኛዬን አስረዳሁት፣ ምክንያቱን አስረዳሁት። ይሄ ነው የሚያመጣው ችግር ምናምን አስረዳሁት። አላደረገውም፣ ግን ሰማ። ሌሎች ጓደኞች ግን ተቀበሉት፣ ማለት የኔን አይዲያ ተቀበሉት። እና ይሄን በማድረግ እኔ አይ ፕራውድ ማይሰልፍ እኔ ለራሴን አደንቃለሁ እንጂ የበታችነት አይደለም። የሚኮራበት ነው። አዎ እኔ በበኩሌ አሁን የምነግርሽ ኤግዛጀሬት አድርጌ አይደለም፣ የምኖረውን ህይወቴ እና የኖርኩትን ህይወት ነው የምነግራችሁ። እንደዚህ ሁነን ደግሞ ሊሚትድ ታይም ነው የምንኖረው። ለምንድን ነው የምንጨነቀው? የተጨናነቀ ህይወት እሷን ፈርቼ እሷን ፈርታ መኖር የለብንም እኮ። በቃ የተወሰነ ጊዜ ነው የምኖረው። እኔ ለእሷ መስዋዕትነት መክፈል አለብኝ፣ እሷ ለእኔ መስዋዕትነት መክፈል አለባት። ዘሶን እስካለው በፍቅር ነው መኖር ያለብኝ። እኔ የማስቀምጠው ሀብት ንብረት እኔ ለልጆቼ እውቀት እንጂ ገንዘብ ወይም ምናምን አላስቀመጥኩም። እርግጥ አሁን ተርፎ ተቀምጦላቸዋል በአጋጣሚ፣ ግን እኔ ስሰራ የነበረው ለእውቀት ነበረ። ስለዚህ ይህን ሁሉ አስተዋጽኦ የምታደርገው እሷ ስለሆነች ትከሻዬ ስለሆነች፣ ነገደ ብቻ ትከሻ ነው የትል ማን በወንድነት ብቻ ይሄ አይሆንም። ስለዚህ በዚህ ነው የምመራው። መልካም። እንደው ሰዓት ያለቀ ነውና ግን ሳልጠይቅ ማለፍ ማልፈልገው የአዳይል ጋር በሰራችሁት ቪዲዮ ላይ ያው አዳይል ብዙ ጊዜ ትሞክራለች ምግብ ለማብሰል ይሁንላት ያንላት እንጃ። እዛ ቪዲዮ ላይ ግን እኔ አንቺ ምግብ መቼ የባለቤቴን ነው የምበላው የባለቤቴን ነው የምወደው ሲሉ ነበርና ከባለቤቱ ምግብ ጋር ያለው ሚስጥር ምንድን ነው? እኔ እንጃ። እኔ እነሷ 30 ምናምን ዓመት እንግዲህ ተጋባን። ከእሷ ካልነካችሁ አይጣፍጥም። ሁሌም በቃ ሁል ጊዜም ሰራተኛም እና ያደል የሚስሩት እሷ ካቀረበለች እሷ ነች የሰራችው ብዬ ስለማመን ጤነኛን ስበላውም ያገሳኛል። ከባድ ነው። እና እነዚህ ደግሞ ምን እንጃ አላምንም። በቃ በጣም ደስ ይላል። ያዳይል እንግዲህ ሞክሪ እንደ እናትሽ መስራት ጣሪ እንግዲህ ምንም ማድረግ አንችልም። እንዲህ እያልሽ ቆንጆ ነው። እንግዲህ ሰዓታችን በዚህ ቆይታችን አላለቀም፣ ግን ሰዓት ይገድበናል። ሌላ ቀን መገናኘት ያለብን ይመስለኛል። የዜና ሰዓት ስለደረሰ እንግዲህ ሻምበል ነገደ ገበየውና ያድኤል ነገደ ጥሪያችሁን አክብራችሁ እዚህ ስቱዲዮ ድረስ ስለተገኛችሁ ከልብ እጅግ አድርገን እናመሰግናለን። በጣም ቆንጆ ቆይታ፣ ጥሩ ልምድ፣ እንደ አባትነት ደግሞ እጅግ የሚያኮራ ምሳሌ የሚሆን ነበረ። እንደ ባልነትም በጣም የሚያኮራ በሚገባ ያው ከባልነት ቀጥሎ ነው አባትነት የሚመጣው። ጥሩ ቆይታ ነበረ። ሌላ ጊዜ እንደምንደግሞ ተስፋ እናደርጋለን። ሰዓት ይገድበናል። አብረናችሁ ቆይታ ያደረግነው እኔ ሀና ሰምረ፣ ምዕራፍ ጌታ ነው። በቴክኒኩ ደግሞ ሄኖክ ነበረ። ያው ሀዚብ ደግሞ ተተክታለች። ግማሽ ሰዓታችን ቆይታ አድርገን ነበረ። ስላዳመጣችሁን እጅግ አድርገን እናመሰግናለን። በቀጣይ እስከምንገናኝ ቻው ቻው።